جمال العالم محمد جمال العالم جمال العالم جمال العالم جمر بكا عند فرهوت ستطبق نوري عنده بغوغ በስንት አመታቸው ነው ሰዎች የሚጋቡት? በ20 አንቺ በስንት አመትሽ ነው ወደፊት የምታገቢው? 21 በ21 የዘንድሮ ልጅ ወስነሻል እንዴ? ባል ካልተገኘስ? እነሱ ራሳቸው እኮ ነው ባሎቹ ወንዶች ይመጡና እባክሽ ላግባሽ። የዘንድሮ ልጅ እስከ 21 አመትሽ አንቺ የምትወጂውን ሰው ካላገኘሽስ? እንዴ ፈልጓለሁ። የምትፈልጊው አይነት ሰው ካልተገኘስ? ማልፈልገው ነው ከበለ ረበለ እስከሚገኝ ጭራሽ የምትፈልጊው እስኪገኝ ድረስ ሌላ ተገባ ወይ ዘንድሮ። ቆይ አሁን አንቺ የምትፈልጊውን እስከምታገኝ ድረስ የማትፈልጊውን አገባሽ። ከዛ የምትፈልጊው ሲገኝ ይሄኛው ያገባሽውን ምን ታረጊዋለሽ? እንዴ ፈታለሁ በለ እኔ ወላ ተላስ ሰጥና የምፈልገው ነገር ብቻ እንዴ ሳድጋለሁ እንዴ ስምንተኛው ሺህ ደርሷል። ድኛን የሚያዘንቡብን ማትፈልጊውን አግብተሽ ከዛ የምትፈልጊውን ካገኘሽ በኋላ ይሄኛውን እንፋታ ስትዩ ይሄኛው ይጎዳል እኮ አይደለም። እኔም አላፈለኩትም እሱ ማልፈልግ ሳንፋለክ ከዛ ያለው ሲገኝ እሺ ቾቾ ጁሳዳው ቢዬ በለ አሁን ነው ጊዜው ማራ ክርስቶስ ማለት እኮ ነሽ። ይሄኛው አንቺ ባትወጂውም እሱ ይወድሻል እኮ። እግዚአብሔር ደግሞ መፋታትን ይጠራል በመጽሐፍ ቅዱስ። አዎ ግን እኔ ያንን ረበቃ ወይ መጀመሪያ አለማግባት ማትወጂ እሱ የለማ እግዚኦ ገና የምወደውን አላገኘውም ብለሽ የማትወጂውን ሰው እንዳታገቢሽ። ለምን አንቺ የማትወጂውን ሰው አግብተሽ ልጅ ወለዳችሁ? እሺ ተመክራለህ። ከዛ የምትወጂውን ሰው ስታገኝ ሲሰሙ ካረ ተፋተሽ ስትሄጂ ከዛኛው ጋር የወለዳችሁት ልጅ የእናትና የአባት ፍቅር አያገኝም። እሱ ልክ ነው አይደለ? ባልና ሚስት ሲፋቱ ልጆች የእናትና አባት ፍቅር ያገኛሉ? አያገኙም። ስለዚህ ልጁ ምን ይሆናል? እግዚኦ ማራ ክርስቶስ ዘንድሮ ያልሰማውሽም እስቲ ቢና እናወራለን። ምንዋን የምትወጂላት? እሷን እግሯን? እሷን ፊቷን ነው? እሷን በልሲ እሷን ገጠር ማለት ነው። እንጀራ በምን እንደምትጋግሩት? ቆይ አትክተች። ቆይ አውሪና ትከቻለሽ። ዋጪሽ። ቆይ አንቺ ሳትመልሽልኝ አውጪ። እንዴ ጥያቄ እኮ ጠይቄሻለሁ እኮ እየጠበቅኩሽ እኮ ነው። ቆይ እንደሚያስቸኩ አራበቃም እንደዚህ ያርክ ልትጋግሪ ነው? አምባሻ በጣም ነው የምትወጂው። ዛንተ የሆነ ነገር ምጥም ነበር። ኬክ ይባላል። እናንተ ሀገር ኬክ የለም? የለም። ልደትሽ ሲሆን ታዲያ በምን እንደሚከበረው? በዳቦ በድፎ። ሳትይ የት ነው የምንኖረው? ሀቤታ። ቀሚሱን እኮ መከራውን አበላሽ። ኧረ ሞኛን እንኳን ይሁና እንዴ እዚህ ቁጭ ካልሽ እኮ አይጥልሽም። እህል ነው። ምን ስታረግ ነው የምታስደስትሽ? እንጀራ የምታረግ ዳቦ የምታረግ ታስተቀጣሉ ከቅጠል። ልክ ነሽ። መድኃኒት ከእጽዋት ነው የሚሰራው። እጽዋትን ማን የፈጠረው? እግዚአብሔር። ጸበል የሰጠን ማን ነው? እግዚአብሔር። አንድ ሰው ጸበል እየተጠመቀ መድኃኒት ቢወስድ ምን ችግር አለው? ምንም አይቸግርም። አንዳንድ ሰዎች ግን ጸበል እየተጠመቁ መድኃኒት መውሰድ ጥሩ አይደለም ይላሉ። ለምንድን ነው? ያው እኮ ነው እንደዚህ የሚሉ እንጂ ከሁለቱም ቢሆን ይወጣል። ተሳስተው ነው። አዎ ተሳስተው። ደግሞ የሆነ ነገር ተቀብቻለሁ። ከዚህ ከንፈርሽን ማን የቀባሽ? ያች እንዲሽ ፈላ። አሁን ከንፈርሽ ይወልቃል። ስሙን አላውቀው ብዬ ነው እንጂ ነግሬው ነበር። ቻፕስቲክ ነው? ላፕስቲክ። እቺ ስር ጉድ የምትለው ምንድን ነው ደግሞ ስትስቂ? ጥርስ። ስንት ልጆች ነው ያሉት እናንተ ቤት? እነሱ ሲያሉ ማማርቄ አለኝ። ማማጥቄ? ማማርቅ በል ሲል ማማወርቄ። ስራዋ ምንድን ነው? እንደዚህ አድርጋ ምይዘው ስራዋ ይሄ ነው? አዎ ይሄ ነው። በይ ቁጭ በይ እናቴ። እናቴ ነጠላ ጫማ አንጭልኝ በላት ምቆኛል። በቃ እናቴ ቦስ ነጠላ አንጭልኝ።
ልጆች ጸበል የምትፈሩት ለምንድን ነው? እየበረዳቸው። አንድ ልጅ ክርስትና የሚነሳው በስንት አመቱ ነው? በ5 አመቱ። በ40 ቀኑ ነው። አንቺ ጸበል መርጨት የሚችለው ማን ነው? አባ። ለምን ጸበል እኛ ገብተን ሳለከ አባርደሩ ግን አንተን ገብቼ ሳለ ጸበሉን መርጨት አያደርገኝም። ይቀዘቅዛል። ወደ አዲስ አበባ ስትመጪ በምንድን ነው የመጣሽው? በአየር። ክንፍ አውጥተሽ? ትልቁን አየር አታውቀውም? ኧረ እኔ አላውቀውም። ያው ወደ ታች ጎማ ያለው የሚሽከረከረው ያን ያስደስታል ውስጡ? አዎ ውስጡ ያስደስታል። ይሄን ታደርገዋለህ ከዚህ ላይ ቀበቶ። እሺ አውሮፕላን ውስጥ በጣም ደስ ያለሽ ቀበቶ ነው? አዎ። ምግብስ? ምግቡ ይጥማል። ያስፈራል አየሩ? ቀበቶ ባታረግበት እኮ ይፈጠፍጣል። ሰውም ያርጓል እኛም አርገናል። ስንት ቀን ሄደሻል በአየር? ብቻ አንዴ ብቻ? ከቦሌ የመጣሽ ነው እንጂ የምትመሲው ከባህር ዳር የመጣሽ አይደለም የምትመሲው። ከባህር ዳር የመጣ ከላ የኔ ቤት አይባል ቦሌ። እስኪ በእንግሊዝኛ ተረት ንገሪኝ። Once upon a time there was the 7 girls and the big bad wolf. እሺ. The 7 little girls had a mom, and she went to the grocery shop, and then the goats were stayed alone. Then the big white wolf came. የምር አረግሽው አይደል? አልሰማም እንግሊዝኛ። እስካሁን ካወራሽ ውስጥ የሰማሁት ሺ ያልሽውን ነው። በመሀል ሺ ብለሻል አይደል? አዎ እኮ እንግሊዝኛ እችላለሁ። Jokes. What? I know jokes. Okay, jokes. Oh, jokes. Joke am jiski anji. Jokes. I understand. Okay. Do you remember joke? Joke. Kaldo comedy joke. You tell joke for mama. Well, I tell a joke. Okay. What do you think actually makes that Eliana looks funny when she has her hat on? Because then first she had her hat and she danced. Have funny dance. አሁን ሪያሊቲውን ስንነጋገር ማለት ነው እናንተ የሳቃችሁት በኔ አለመሳቅ ነው እንጂ ገብቷችሁ አይደለም። እናንተ በአማርኛ ንገሪ ልጄ። አሁኑን ቀልድ እስቲ በአማርኛ ንገሪ። ኮፊያ እንደዚህ የደነሰች እንደሷ ቲም እንደ ታዲያ ሩት አመትሽ ስንት ነው? 6 እድሜሽስ ስንት ነው? እድሜን 6። እሺ ከተወለድሽ ስንት አመትሽ ነው? ከተወለድኩ በኋላ ያው 0 አመት። እዚህ ምድር ላይ ስንት አመት ኖረሻል? ያው በአንድ ቀን ከ15 ቀን። What is happy you? አንዳንድ ሰው እንግሊዝኛ ሲያጥረው ምልክት ይጀምራል። በቃ ተረዳይ በቃ What you find? You happy. When my parents are here. I love them so much. You answer amazing. Why? Wow. Sorry, wow. Why ትግርኛ ነው? Wow. ሰፈር የት ነው? ሰሜት ኮንዶሚኒየም ትግስቱ ስጋ ቤት። አሁን እንደዚህ አይነት እንግሊዝኛ ከሚያወራ ሰው ትግስቱ ስጋ ቤት የሚል ይጠበቃል? ስጋ እኮ በልቼ አውቃለሁ። Really? Wow, you eat ስጋ? ትግስቱ ስጋ ቤት? Amazing. When? በዓል ሲጀምር ወይ ዝም ብሎ ቀን ሲሆን? በዓል ሲጀምር ያልሽው ጋር ሚቱ ገጠር ስትሄጂ ማለት ነው። አያትሽ ልክ ሲያዩሽ ምን አሉ? በቃ አቀፉኝ። አሁን እንዳየጥ አውልቅያለሁ። አሳየ እስቲ በጣም ፍቅር የሆንሽ ሰው ነሽ። እና አሰፋ ለምንድን ነው ግን ሰርጉን ያልጠራሽ? እሱ ያለው አንቺ ለግማሽ ቀን ምታከበው ነው ያለው። አሁን ወለደ እንዴ አሰፋ? ሚስቱ ነው የወለደች። ግን ስሙ ተሾመ ነው ብሎ የጠሩት። ምኑን? ልጁን። ተሾመ የትልቅ ሰው። ኢትዮጵያ ውስጥ ስንት ባህል አለ? እንቁጣጣሾች፣ እሺ፣ ገናዎች፣ እሺ፣ ቡሄ፣ እሺ፣ የመጨረሻው ደግሞ ያው ፋሲካ
አሜሪካ yes ኢትዮጵያ ለህዝቦቿ ኢትዮጵያ This bottle can't open? I can't open it. if help me you Okay, here we go. Some kids don't know how to open. በትክክል ጥያቄውን ቀይርሎታለሁ አንድ የመጨረሻ እድል ነው ያለው ይሄንን ካልመለሱ 5000 ብር ትበላለች እሺ አኩራፊ ሰው የት ሊድ አኩራፊ ሰው ራሱ ጾሙን ያድራል ነው ራሱን ያጣል አይደለም ራሱን ያጣል ስነ ስርዓት ያዙ ጌታዬ ስነ ስርዓት ያዙ የሚጎዳ ሰው አለ እዚህ ጋር አኩራፊ ሰው ቁርሱ ራስ ይሆናል አስተኛ ትንሽ ከፍ ራሱ ቁርስ ይሆናል ትንሽ ዝቅ ምሳው ራስ ይሆናል አኩራፊ ሰው አንቺ ሰበም Pranjantal. አሃ ከመሽው አንቺ 11 ጊዜ ነው እንደምታማት የኔ ጎል ጥርስ የለም ጥርትሽ የት ሄዶ ነው ከሌለው ግን ማምደት እኮ ነው ያወራጅ ማኛራ ሲል ቀሚስየው እንዴት ነው የሚያምረው ቀሚስሽ አንቺ ጋግረሽ ነው ምን ሰው ይስጥ እኔም ብለሽ ሰው የሰጣሽን ነው ይዘሽልኝ የምመጪው ከመንገድ ላይ ለቲሸርቱ ነው ለቲሸርቱ ነው እንዴ ስሚ እሸቱ ታምረው አቤት ጫሞ ያበደች ነች መብራት አስመጣ ወግ አለ መብራት ጠፍቶ ነው አሁን አይዞሽ እንግዳ ሲመጣ ጉልበት ትስሚያለሽ ቀላሳይ ተባረክ ጥቅሙ ምንድነው ግን ጉልበት መሳም ጥቅምማ ያለው 10,000 ብር ሽልማት ያለው የጥያቄና መልስ ፕሮግራም ስላለን ስልክ ሰው ጋር ደውለሽ ታስመልሻለሽ ኳስ እንደምትለኝ 10,000 ብርና ኳስ የቱ ይሻልሻል ኳስ ወደኛ ታድሮ ብያለሁ እኔ ቀርጠኛውና ወድ መቀረጽ ምንድነው መቀረጽ ነው ያሎ ጥያቄ አልጠይቅሽ ነው ቅዱስ ተራራው ሰነፍ ገበሬ ሰነፍ ገበሬ በሰኔ ይሞታል 2,000 ብር ተሸል